ወላጅ እናቴ ትንሽ ወንድሜ እንደወለደች ነበር የሞተችው። እናቴ ስትሞት ገና 12 ዓመት ልጅ ነበርኩ። በዛ ጊዜ አባቴ ሌላ ሴት አግብቶ መኖር ጀመርን። የእንጀራ እናቴ በጣም ጨካኝ ነበረች። አባቴ አግብቷት ወደ ቤቱ ይዟት ሲመጣ የ10 ዓመት ልጇንም ነበር ይዛ የመጣችው። አባቴ በማይኖርበት ጊዜ ለኛ ያላት አመለካከት ሙሉ በሙሉ ይቀየር ነበር። በሆነ ባልሆነ መነጫነጭ፣ መሳደብ፣ መማታት ሁሌ የምታደርገው ነገር ነው። እኔን ብትሰደበኝም ሆነ ብትመታኝ ችግር አልነበረውም። ችግሩ የሚጀምረው ፊቷን ወደ ወንድሜ ስታዞር ነው። በዚህ መንገድ 6 ዓመት ከኖርም በኋላ አባቴ ወላጅ እናቴ ወደ ሄደችበት ቦታ ሄደ። ማለትም አሁን ላይ አባቴ ሞቷል ማለት ነው። ከዛ ጨካኝ ሴትዮ ጋር እኔና ወንድሜ ለመኖር ተገደድን። አባቴ ከሞተ በኋላ ጭካኔዋ በእጥፍ ጨመረ። ቀን በቀን መሳደብ፣ መማታት የሁል ጊዜ ልማዷ ሆነ። አንዳንድ ጊዜም ራሳን በላይ የምናድርበት ቀን ብዙ ነበር። ከ4 ቀን በፊት ነበር ጨካኟ እናቴ እንደተለመደው በሆነ ባልሆነ እኔን መማታት የጀመረችው። በዚህ ጊዜ ከቤት ወጥቼ ሰፈራችን ወደሚገኘው ጫካ ሄድኩ። ከዛም ከአንድ ዛፍ ስር ቁጭ ብዬ እያለቀስኩ እያለ ድንገት ስሜ ተጠራ። ሮቤል። ደንግጬ ወደ ኋላ ዞርኩ። ከአንድ ዛፍ ኋላ የተደበቀ ጥቁር ኮፍያና ጥቁር ካባ ያደረገ ሰው ነበር። ማን ነው? ከዛ ዛፍ ስር እየወጣ ተናገረ። በዛ ጨካኝ ሴትዮ ምክንያት ነው አይደል የምታለቅሰው? ቀስ ብዬ ተናገርኩ። እንዴት አወክ? እንዴታ አውቃለሁ እንጂ ስላንተ ህይወት በደንብ አድርጌ አውቃለሁ። ቀስ ብሎ ከጎኔ ተቀመጠ። ያቺ ሴትዮ አንተና ወንድምህን እንዴት እንደምታሰቃያችሁ በደንብ አድርጌ አውቃለሁ። በሆነ ባልሆነ ትነጫነጫለች፣ ትመታሃለች፣ አንዳንዴ ምግብ ሁላ ትከለክላለች። ከአንተና ከወንድም ምግብ ላይ እየቀነሰች ለልጇ ትሰጣለች። ይህን ነገር ደግሞ ከብዙ ጊዜ በፊት አውቅ ነበር። ያ ነገር አልሰለችህም? በደከመ ድምጽ መለስኩለት። በጣም ነው የሰለችኝ። እንዴታ? ስለዚህ ለዛ ሴትዮ ትንሽ ትምህርት መስጠት ያለብን ማለት ነው። የምን ትምህርት? አንነገር ልንገርህ። ያቺ ሴት በድጋሚ ያንን የሚያስጠላ ባህሪዋን ከጀመረችና እናንተን ማሰቃያቷን ከቀጠለች አንድ ነገር ብቻ ነው መናገር ያለብህ። ምን? እሷ እንድትሞት ስትፈልግ ተስማምቻለሁ ብቻ ነው ማለት ያለብህ። ይህ ነገር ከተናገረ በኋላ የት እንደገባ እንኳን ሳላውቅ ከዛ ቦታ ተሰወረ። እኔም ቀጥታ ወደ ቤቴ ተመለስኩ። ያለፉት 2 ቀናት በሰላም ነበር ያለፉት። ከ2 ቀናት በኋላም ያቺ ሴት የተለመደ ተግባራን ጀመረች። መሳደብ፣ መማታት፣ ያንን ባህሪዋን በጥፍ አድጋ ጀመረች። በመጀመሪያ እኔን ነበር ስትማታ የቆየችው። ነገር ግን ፊቷን ወደ ትንሹ ወንድሜ ስታዞር በጣም ተናደርኩ። በተደጋጋሚ ወንድሜ እንዳትመተው ስለምናት ነበር። እሷ ግን ልታቆም አልቻለችም። በዚህ ጊዜ ነበር ያንን ቃል የተናገርኩት። ተስማምቻለሁ። በድንገት ከየት መጣ ሳልለው ያ ሰውዬ ጠረጴዛው ላይ ያለውን ቢላ አንስቶ አንገቷ ከተተው። በዛ ሰዓት ያቺ ከሷ በላይ ማንንም የሌለኝ መስላት የእንጀራ እናቴ መሬት ላይ ወድቃና ከጉሮሮዋ ደም እየፈሰሳት ማቃሰት ጀመረች። ከዛ ስቃይ በመገላገላችን በጣም ደስ ብሎኝ ነበር። ነገር ግን እንድትሞት አልፈለኩም። በዚህ ጊዜ በጣም ደንግጬ ወደቀችው የእንጀራ እናቴን እያዩት ነበር። ከዛም ያ ሰውዬ ፊቱን ቀስ አድርጎ ወደ እንጀራ እናቴ ልጅ ዞር ብሎ አንድ ነገር ተናገረ። አሁን የሱ ተራ ነው።